የአባገዳ ባንዲራ የጦርነት ባንዲራ ሳይሆን የኦሮሞማ መለያ ባንዲራ ነው። የጦርነት ባንዲራም አይደለም። ስለዚህ ነው ምን እናደርገው? ለምንድነው የኢትዮጵያ ባንዲራ ሲሆን የሚያማችሁ ለምንድነው የማይደረገው ያልከው? ያንን እንግዲህ በሂደትና ለወደፊቱ የምናየው ነው። እኛ የትግል ባንዲራ የሆነው የኦነግ ባንዲራ አለ። እሱም የተሰራው እርግጠኛ ነህ ከአረንጓዴ ከቢጫ ቀይ ነው። ግን የራሱ የሆነ ትርጉምና የራሱ የሆነ ከለር ያለው የትግል ባንዲራ ነው። የአባገዳ ባንዲራ ግን እንደ ልብስ የምንለብሰው ነው። ያ በልብሳችን ላይ የምናደርገው ነው። የሰላም ባንዲራ ነው። የኦሮሞማ ባንዲራ ነው። ሌላው ታሜ ለተናገርከው ቅድም አማራ ኪል መልሶልሃል። መኪናዎች የተለያዩ ነገሮች በክልሎች ናቸው እንጂ በብሔሮች አይደሉም። እሱ ላይ ልለፍ። በነገራችን ላይ የትግራይ ጦርነት ጊዜ መንግስት መከላከያን አንስቶ በትግራይ ጦርነት ላይ ተሳትፏል ብላል። አማራ ኪል ካንተ ጋር ነው ያወራ ያለው። እያዳመጥከኝ ነው? አንተ ለጠይቃቸው ጥያቄ ነው መልስ ለመስጠት መሞከረው እና የትግራይ ጦርነት ላይ መንግስት መከላከያውን አንስቶ ህገ መንግስቱን ተጠቅሞ የትግራይን ክልል ጦርነት ህግ በማስከበር ብሎ መክቷል። ግን ከህግ በስተጀርባ የራሳቸው ፖሊስ ወይንም ደግሞ ልዩ ኃይል ፋኖ በሚል ገብተው የትግራይ ክልል ላይ ወንጀል ይሰራሉ። ይሄን እንግዲህ የዓለም መንግስታቶች፣ ጋዜጠኞች፣ ሲኤንኤን፣ ቢቢሲ የሰብአዊ መብት ተከራካሪዎች በጆኖሳይድ ከሰዋቸዋል ማለት ነው ፋኖችንና ያው የአማራ ክልል ልዩ ኃይልን ነው። ይሄ ደግሞ በኢትዮጵያ መንግስትም በሰብአዊ መብትም ደግሞ የተረጋገጠ ነው ብዬ ሁላችንም የምናውቀው ነው። ሌላው በመተከልና በወለጋ የአማራ ህዝብ እየተገደለ ነው ላልከው ለዚህ ደግሞ ሙሉ ማረጋገጫ ይህንን በተቃውሞ ሆነ ነጋዴዎች ብር በማሰባሰብ ክልሉን ወደ አማራ ክልል ለመውሰድ ብለው የፈጠሩት ተቃውሞ ወይንም ደግሞ በጦርነት መልክ አንድን ክልል የራስ ለማድረግ የወሰዱት ነገር ላይ አማራዎች ብቻ ሳይሆኑ የኦሮሞ ተወላጆች እንዲሁም የመተከል የወለጋ ኦሮሞዎችም ተገለዋል። በነገራችን ላይ መንግስት መከላከያውን አንስቶ በመጀመሪያ ትግራይ ላይ ሳይሆን የሄደው ለ3 ዓመት ወለጋ ክልል ላይ ነው ከኦነግ ጋራ በጦርነት ላይ ስቲል ነው ድረስ ከኦሮሞ ነፃነት ግንባር ጋር እየታገለ ያለው ማለት ነው። ይሄ ደግሞ ለዛ ጊዜ ተነስ ዝመት በል ወለጋ ላይ ያለውን ይሄ ወሮ በላና ሽፍታ አስወጣ ጨርስት ከሚሉት ደግሞ አንዱ የነማን ወገን እንደሆኑ ሁላችንም ጠንቀቀን እናውቀዋለን። ስለዚህ ሁለተኛው ጦርነት የተካሄደው የት ነው? ትግራይ ላይ ነው። በመቀጠል ደግሞ መንግስት ያንን አቅሙን ተጠቅሞ ህገ መንግስቱን ተጠቅሞ መከላከያውን ይዞ የተጠቀመው የት ነው? አማራ ክልል ላይ ነው። ፋኖን ስላልተቀበለ ፋኖ ህገ ወጥ ነው ብሎ ስላለ ማለት ነው። ያንን እኔ ደግፋለሁ ማለት ሳይሆን ማንኛውም ህዝብ መብቱን የመጠየቅ መብት አለው። እኔ በጦርነት አላምንም፣ በመሳሪያ አላምንም። ለህዝቦች ነፃነት በማንኛውም መልኩ ቢታገሉ መንግስትም ደግሞ ልቦና ሰጥቶት የህዝቦችን ጥያቄ ቢቀበል ብዬ የምታገል ሰላማዊ ታጋይ ነኝ። የአብይ መንግስት አማራ ክልል እያዳመጥከኝ ነው? የአብይ መንግስት ሚኒሊክ በሰራው ቤተ መንግስት ላይ ቁጭ ብሎ ምንም አልሰራም ስትል የሚኒሊክ ቤተ መንግስት ራሱ የተሰራው በኦሮሚያ እምብርት በፊንፊኔ መሆኑን እንድትረሳው አትዘንጋው። እንዴት እንደተሰራም ደግሞ በኦሮሞ ተወላጆች በነሙናና በነገላን በሸዋ ኦሮሞዎች ተፈናቅለው ተገለው ተጨፍጭፈው ጡታቸው ተቆርጦ ነው ያ ሚኒሊክ እዛ ጋራ ቤተ መንግስት የሰራው ማለት ነው። ያ ቤተ መንግስት ግን የቆመው ወይንም ያለው በኦሮሚያ ክልል ነው፣ በፊንፊኔ እምብርት ነው። ስለዚህ ያንን እንዳትዘነጋው ነው። ሌላው ወደ ዮኒ ማኛ ሊሄድና ዮኒ ማኛ አብይ አህመድን ሚስት ነኝ ብለሽ ዮኒ ማኛ ይታለ ሚስት ነኝ ብለሽ በሙሉ ዘፍነሽለታል ብለኸኛል። አዎ ሚስት ነኝ አልኩኝ እንጂ አላማህን ደግፋለሁ አላልኩትም። ሚስት ልሁን ያልኩትኝ ምንድነው? ሚስት ሄታለች። ምክንያቱም ቤተ መንግስታችን ካለ ሴት ማናት ክብር ማናት ስሟ ይቅርታ ዝናሽ መኖር ስላለባት ሚስት ነኝ ብያለሁ። ግን አላማውን አልደግፈው። ነገ ሚስት ልሆን ይችላል፣ አትቅና። ሌላው ወለጋ ነኝ ብለሻል ነው ያልከኝ። ወለጋ ነሽ ብለላልከኝ ወለጋ ነኝ። አዎ የተወለድኩት ወለጋ ነው። የምኮራበት ነገም ድምጼን ከፍ አድርጌ የምናገርበት ግን ኦሮሞ ነኝ። ኦኬ በኦሮሞነቴ ማንንም ምንም የማልቀበል ነኝ። የተወለድኩበትን ስለምወደው ስላልኖርኩበት ስላላደግኩበት ብዙ ጊዜ ጠራዋለሁ። ግን በአባቴም ደግሞ የሸዋ ኦሮሞ ነኝ። በአክስቶቼ ደግሞ የአርሲ ኦሮሞ ነኝ። በአያቴ በቀድመ አያቴ ደግሞ የጅማ የጀበርቲ ዘር ነኝ።
ሐረርጌ ደግሞ በጣም የምወደውና ያው የኦሮሞ የመጀመሪያው ስለሆነ ያንን ነው። ሌላው 86 ሰዎች በጀዋር መሐመድ ተገለዋል ላልከው ከ86ቱ ጠቅላይ ሚኒስትር አብይ አህመድ ሲናገር ሰምተ እንደሆነ ወደ 70ዎቹ ኦሮሞዎች ናቸው የተገደሉት። በዛ ሰዓት ግን የብሔር ስብጥር ተብሎ 27 ዓመት የተሰራው መከላከያ ወይንም ደግሞ የነበረው በዛ ሰዓት የነበረው የአዲስ አበባ የፌደራል ፖሊሶቹ እነማን እንደሆኑ የማይታወቁ በህዝብ ላይ እርምጃ የወሰዱ ናቸው። እነዛ ሰዎች ግን ያው የሞቱት በጠቅላይ ሚኒስቴሩ ሲገለጽ ወደ 70 የሚሆኑት ኦሮሞዎች ናቸው። ወደ 10 የሚሆኑት ደግሞ ከተለያየ አካባቢ የመጡ ተብሎ በጠቅላይ ሚኒስቴሩ ተነግሯል። የሞቱትም ኦሮሞዎች ናቸው። ያስገደላቸው ግን ጀዋር መሐመድ ሳይሆን በሰዓቱ በነበረው ረብሻ ላይ መንግስት ነው እርምጃ የወሰደው። ስለዚህ ነው አስተካከል ልክ አይደለም የምልህ። አማራ ክልል ቅድም ከተናገርከው ጀዋር መሐመድ የትግራይን ህዝብ ታርጌት አድርጎ ወያኔ ዳውን ሲል ነበር። ወያኔ ዳውን ብለናል፣ ሁላችንም ብለናል። ምክንያቱም ወያኔ የትግሉ ወይንም ደግሞ የነበረው የኢህአዴግ የሚለው ዋናው መጠሪያው ህዋት የምንለው ነበረ። ከዛ በኋላ ግን በብሔር ስብጥር እንደ ብአዴን እንደ ኦፒዲዮ የተለያዩ ኦህዴድ ብአዴን ኢህድን የሚባል ተመርጠው እንደ ኢህአዴግ 27 ዓመት ሀገሪቷን ሲበዘብዙና ሲያጭበረብሩ ሲገሉ ነበር። እኛ ግን ዳውን ስንል የነበረው እንደ ኢህአዴግ እንጂ አታክ የትግራይን ህዝብ አታክ የሚያደርግ እንኳን ከጀዋር መሐመድ አይደለም። ምናልባት ከኔ ሊወጣ ይችላል። ጀዋር መሐመድ ግን በጣም ጥንቁቅ ፖለቲካ ሳይንስ ያጠና በጣም ማቹርድ የሆነ ነገም ዛሬም ነፍሴን የምሰጥለት ለሚናገረው ነገር ደግሞ የምመሰክርለት ሰው ነው። ማስረጃ ካለ እንድታመጣ እንፈልጋለን። ትዊተር ላይ ምናልባት ሊል የሚፈልገው የእንጀራና የጤፍ አሁን ስቲልም እየተሰራ ነው ያለው። ዛሬ የምንናገረዋለን። ለምሳሌ ትላንትና ወዲያ እንጀራ ሲመጣ ምን ይላል? ሸዊት የሚል እንጀራ ይሁን እንዴ? አሁንም ይሄ ሸዊት እስካሁን አልጠፋም እንዴ ነው ያልኩት። ምክንያቱም እኔ የምፈልገው እዛ ጋራ ጫልቱ ወይንም ደግሞ አልማዝ የሚል ነው። ምክንያቱም ጤፉን የሚመለከተን አማራ ክልልና ኦሮሚያ ክልል ስለሆነ ትግራይ ጤፍ አይመረትም፣ ኤርትራ ውስጥ ጤፍ አይመረትም። ነገም የምታገልለት ነገር ቢኖር ይሄ ነው ማለት ነው። ስለዚህ ምናልባት ስለ እንጀራ ስናወራ ኤክስፖርትና ለሚደረጉት ነገሮች ሸዊት የሚል ካየሁኝ ይቅርታ አይደለም። ፎር ኤግዛምፕል ጤፉ የሚመጣው ያው ለዛ ጋጋሪዎች የሌላ ብሔር መሆን አይችሉም። ጤፉ ከአማራና ከኦሮሞ ነው ነገሩን ነው ማለት ነገሩን ነው የምልገባ ነገሩን ነው። አታቋርጠኝ ቴዲ፣ ነገሩን ነው ስለ አንዳንዴ ትንሽ ይሁን ችግር የለው ሁላችንም ብንወጥ ጥሩ ነው። ግን እነ ሸዊት እነማን ናቸው? እኔ አይ ቲንክ ሸዊት ብዬ የምላውን ወደ ኤርትራ ነው የሚሄደው። ምክንያቱም የትግራይ ልጆች በአሁኑ ሰዓት የትግራይ ህዝብ ምን ላይ እንዳለ እናውቀዋለን። ስለዚህ አሁንም የኢትዮጵያ ሀብት ነው። የኢትዮጵያ ሀብት በኢትዮጵያኖች እንዲሄድ ነው የምፈልገው። ያ ይሄ ነው። ሌላው ፋኖ ኦኬ ምን ነበር የተጻፈው? አታቋርጠኝ። ለዚህ ነው አታቋርጠኝ የምለው። ኦኬ ፋኖ ሲደበደብ ወይንም ደግሞ ፋኖ ሲገደል ምንም ነገር አልተናገራችሁም ነው ያልከው። ያልተናገርንበት ምክንያት በትግሉ ስላላመንን ነው። ትግሉ ታርጌት ያደረገው አሁንም እኔ አሁን አንተ ከአማራ ክልል ጋራ ቁጭ ብዬ እዚህ ያወራው ነው። ስለ አማራ ችግር ብትነግረኝና ስለ አማራ የተወሰኑ ነገሮችን ብትነግረኝ አብረን ማውራት እንችላለን፣ አብረን ድምጽ መሆን እንችላለን። ግን እንደ ፋኖ በአጠቃላይ እንደ ድርጅቱ ወለጋ ላይ ፋኖ የወለጋ ኦሮሞዎችን አንገት እየቆረጠ እያንጠለጠለ ዘራፍ ከሚል አሸባሪና እንትን ጋር አብሬ እንደማልቆም ነው መናገር የምፈልገው። ጨርሻለሁ መሰለኝ። አመሰግናለሁ። Thank you ጂጂ። ያልተናገረ አንድ ወንድማችን አለ፣ ስሙ ተሸፍኖብኛል። ሶሎኮ ለኔ ነኝ። ሁለቱንም ማርኬ ነው ያሳለፍኳቸው። ያው ስለማከብራቸው ነው፣ ሁለቱንም ስለምወዳቸው ነው ያሳለፍኳቸው፣ ማኛንም ጂጂንም እና ደስ ይለኛል እንጂ አይከፋኝም ስላሳለፍኳቸው ለማለት ወዳለሁ። እዚህ ስር የጻፉ ነበር ለምን ታሳልፋቸዋል ያሉ፣ ግን አውቄን ያሳለፍኳቸው ለማለት ፈልጋለሁ። ሌላው ስለ እኔ ከአብይ ነው የሚጀምረው። የአብይን ትግል አብይ የሚባል ሰው አናውቅም እኛ በጥቅሉ። አብይን የምናውቀው በጣም ቅርብ ጊዜ ነው። በኦሮሞ ትግል ውስጥ ሆነ በኢትዮጵያ ትግል ውስጥ አብይ የሚባል እኔ ከ10 ዓመት ጀምሮ የኦሮሞን ትግል ተቀላቅያለሁ። በነገራችን ላይ በ11 ዓመቴ ቁስሉ አለ፣ እዚህ ጠባሳ አለ እጄ ላይ ፎቶ ሊለጥፍ ይችላል። እዚህ ላይ እኔ በ11 ዓመቴ ቶርች ተደርጌ ታስሬ ተንጠልጥዬ ካቴና እጄ ላይ ገብቶ ዛ ታስሬ አድሬያለሁ። ኦሮሞ በመሆኔ ነው፣ ምንም በመሆኔ አይደለም።
ምንም በመሆኔ አይደለም አስተውሉ ኦሮሞ በመሆኔ በ11 አመቴ አንጠልጥሎ አሳድጎኛል እኔ ያኔ ኦኔግ ማን ነው አላቅም ነበር እግዚአብሔር ይስጣቸው ኦኔግ ማን እንደሆነ ያሳውቁኝ ማንነቴን አሳውቁኝ እንደሚጠሉኝ አሳውቁኝ ኦሮሞ ብቻ ዘመድ እንዳለኝ አሳውቁኝ እንደዛ ያደረጉኝ ሰዎች ቴንክ ዩ ለማለት ፈልጋለሁ እኔም ብቻ አይደለም ሚሊዮን ኦፍ ኦሮሞ ዛሬ ላይ ዘረኛ የምትሉት ኦሮሞ እንደዛ ተደርጎ ነው ማንነቱን እኔ ማን ነኝ ብሎ ማንነቱን ፍለጋ የወጣው እንደዛ ተደርጎ ነው በ10 አመቱ በ11 አመቱ በጣም የተገረፈ በጣም የተደበደበ የተሰቀለ የተሰቃየ ውሃ ውስጥ የተነከረ በበርበሬ እየታጠነ ለምንድን ነው እንደዚህ ሆንኩት ብሎ ራሱን ስጠይቅ ወይ ጎረቤቱን ስጠይቅ ኦሮሞ ስለሆንከ ነው ተብሎ ተነግሮት ኦሮሞ መሆኑን ፍለጋ ወጥቷል ሚሊየንስ አሁን ጫካ ውስጥ ያሉ እነ ጃልመሮ እኔ ጃልመሮን ሜንሽን ማድረግ ይችላል ጃልመሮ 2004 የ4 ኪሎ የ6 ኪሎ ዩኒቨርሲቲ ተማሪ ነው የነበረው መማራክቶት ነው ጫካ የገባው አንበሳ ወይ ጅብ ወይ ዝንጀሮ ነው አይደለም ጫካ ውስጥ 19 አመት ምኖረው ይልጅ ጥያቄ ጠየቀ ስለ ጥያቄው ደግሞ ተባረረ መፍቱን ተነፈገ ታሰረ ከዛ በኋላ ወጣ ጫካ ውስጥ ገባ ጫካ ውስጥ መኖር ጀመረ እንደኛኮ በቪኤት ሜድ ይፈልጋል ይልጅ በጣም የተማረ ነው ይልጅ መሮ ስለ መሮ ነው ማወራው ግን አልሆነም ኢትዮጵያ በፋክት ውሸት ነች ኢትዮጵያ ለተወሰኑ ግሩፕ ብቻ ነው የምትሆነው የምታገለግለው ለነሱ ነው የተሰራችው ለኔ ያልተሰራችም ኢትዮጵያ ፈርሳ ካልተሰራች ኢትዮጵያ ለኔ ልትሆን አይችልም አሁን ያለው ገመንግስት ያላችሁ የምታወሩት እሱ ራሱ ለኔ የሚሆን አይደለም ከተማዬን ቀምቶኛል ፍንፍኔን ቀምቶኛል ማንነቴን ቀምቶ በጣም ብዙ ነገሮችን ቀምቶኛል አይሆንም ለኦሮሞ ኢትዮጵያ ፈርሳ ለብሔር ብሔረሰቦች እንደምትሆን ተደርጋ በኩልነት ካልተሰራች አሁንም የውሸት መጠቃቀፍ የውሸት መዋደድ የውሸት ዳንክራ መምታት አንድ ሊያረገን አይችልም ኢትዮጵያ የተመሰረተችው ጂጂ ሜንሽን አድርጋለች ደም ተከስክሶ አጥንቶች ተከስክሶ ደም ፈሶ በሰዎች ደም ነው የተገነባችው ኢትዮጵያ የውሸት ምድር ነች ውሸት ላይ ነው የተገነባ የስንት ሺህ ታሪክ ምናምን ዝባዝንኬ ውሸት ነው አንዱ የገደለ አንዱ የተገደለ አንዱ እየደማ አንዱ ያለቀሰ አንዱ እየሳቀ አንዱ ዳንክራ እየመጣ ቀደም ስለ ባንዲራ ስታወሩ ነበር አሁን ተሜ ወንድሜ እዚህ ላይ ያደረገው ባንዲራ ሜቢ የፌደራል ሊሆን ይችላል ወይ እንትን ሊሆን ይችላል አላቅም ይሄ ባንዲራ ነው ብለ ለብሰ ስትወጣ ባንዲራ ነው ብለ 500 ሜትር ስታሰፋ ሌላው ደግሞ ምን ይላል መሰለ ኦሮሞ ወላይታው ስዳማው ጉራጌው አዲያው ደግሞ ምን ይላል ይሄንን ባንዲራ አንጠልጥሎ መጥቶ ገሎኛል አፈናቅሎኛል ዳሜን ተቃብቷል የባንዲራ ጠላቴ ነው ይላል ሌላው ደግሞ አንተ ደግሞ የባንዲራ ትላለ እቺ ባንዲራ ትላለ የዶር ለምን እናወራለን የዛሬ አመት እኮ 85 ወሎዮች ዘመቻ ምን ሊክ በመሮ ይሄንን ባንዲራ ግንባራቸው ላይ ባሰሩ ሰዎች በቪዲዮ ያየን ተጠቅጥቋል አስፋልት ላይ አልቋል የድሮን ለምን እናወራለን ትላንትና ወለጋ ላይ ይሄንን ባንዲራ አፈሙዝ ላይ ባሰሩ ሰዎችና ይሄንን ባንዲራ ግንባራቸው ላይ ባሰሩ ሰዎች ወለጋ ላይ የሰው አንገት ተቆርጦ የሰው አንገት አንጠልጥሎ ሲሄዱ አይተናል እና እንዴት ይሄ ባንዲራ ሊያስማማን ይችላል ታሙ ወንድሜ ሲናገር ነበር የተወከለ ባንዲራ የለንም እስካሁን ብሏል አዎ ያስማማኛል የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰቦች ተስማምቶበት ይሄ ባንዲራ ያስማማኛል ይሆነኛል የምል ባንዲራ ከመጣ ደም ያልተቀባ ባንዲራ ከመጣ ሜቢ ሁላችንን እንቀበል እንችላለን ግን ይሄ ባንዲራ ደሜ ተቀብቶታል ይሄ ባንዲራ ደም ይሸተኛል ብዬ ያለቀስኩኝ አንተ ደግሞ ይሄ ባንዲራ ቤተክርስቲያን ውስጥ ካልተሰቀለ ያልከኝ ቅዱስ ቦታ ላይ እንዴት አንድ ልንሆን እንችላለን ወንድሜ ጣሊያን ቦታ ላይ ይሄንን ባንዲራ ነው ያብለበለብ ነው እነማን ናቸው ባንዲራውን ያብለበለቡት ያኔ እነማን ናቸው እነ ባልሻሳፎ እነ አብዲሳ አጋ ያብቹ ልጆች እነሱ ናቸው ሌላ ልጠራልኝ አይችልም እነ በላይ ዘለቀ ናቸው የኔ ናቸው እነሱ ሌላ ልጠራልኝ አይችልም የኔ ናቸው ይሄንን ባንዲራ ብሎ ሳይሆን አገሬ ተወረረ ብሎ ነው ይሄዱት አገሬ ተወረረች ብሎ ነው ይሄዱት ባንዲራ ሊፋለሙ አይደለም ወይ ለባንዲራ ሊታገሉ አይደለም ለአገሬ አገር ብሎ ነው የወጡት ለዛ ነው ድል ያደረጉት ለዛ ነው የሞቱት ለዛ ነው የተሰቃዩት
ከዛ በኋላ በነገራችን ላይ ያንን ድል አድርጎ የተመለሱ ሰዎች በብዛት ተገለዋል እኮ ያኔ በጦርነቱ ሸሽቶ የትና የት የነበሩ ሰዎች ጦርነቱ ካለቀ በኋላ ተመልሶ መጥቶ ድጋሚ ንጉስ ሆኖ እዛ ጦርነት ላይ የተሳተፉ ሰዎችን እኮ አንጠልጥሎ በአደባባይ ገለዋል ምን እየተደረገ ይሄ ባንዲራ ተሰቅሎ አሁንም ታምቡር እየተመታ ቄስ በስመ አብ በወልድ ያለ ቄስ መስቀል ይዞ እኮ አሰቅሏል ሰዎችን ያኔ በጣሊያን ጊዜ ድል ያደረጉትን ሰዎች ቄስ እኮ ቆሞ መስቀል ይዞ አሰቅሏል ገባ አኖሌ ላይ ጨለንቆ ላይ ጡት ስቆረጥ እጅ ስቆረጥ እኮ ይሄንን ባንዲራ ይዞ ከበሮ ይመቱ ነበር ይሄን ታቁታላችሁ ማን ያስታውሰዋል ጨለንቆ ላይ አኖሌ ላይ በዚህ ባንዲራ ይሄ ባንዲራ ተይዞ እንዴ የስልጤ ልጆች እኮ ይናገራሉ ስልጤ ላይ ይሄንን ባንዲራ ይዞ እጃችንን ቆርጦናል አንገታችንን ቆርጦናል ይሄ ባንዲራ ዲንነት ቢሮ የነበረው አላፊ ያ ባንክ ተዘርፎ ስልጣን ላይ ስለነበረ ዝም ያለው ከስልጣን ስባረር ኦኤምን ላይ ወጥቶ ምንድነው የተናገሩ ከማል ግልጩ ኦኔጋ አይደለም የዘረፍነው ካቢኔና እኛንን ተስማምተን የዘረፍነው ቪዲዮን ቆርጬ ልክላለሁ ፈልጌ ብሎ ከማል ገልጩ ተናግሯል መንግስት ነው ባንክ የዘረፈው በነገራችን ላይ ነጃል መሩ ሌብነትን በጣም ይጸየፉታል ሌባ ይገላሉ ነጃ በጣም እርምጃ ይወስዳሉ በኦኔክስም እኔ ቪዲዮ ልክላለሁ በኦኔክስም ማንኛውም ሰው ልብስ ለብሶ ጸጉሩን አሳድጎ እርምጃ የሚወስድ ሰውም ዘርፍ ሴትም ደፍር ማንኛውንም ሰው ነጃል መሩ ይቅርታ ያደርጉ ይገሉታል በጣም ነው ቅጣቱ ኃይለኛ በጣም ክፉ ቅጣት ነው የሚቀጣው እኔ ቪዲዮ ልክላለሁ ገባ ሌላ ያላየሁት ቪዲዮ ሊኖር ይችላል በቀሌ ገርባ እንደዚህ ያለ ብለ ሜንሽን ያደረከው ነገር አለ ገባ ስለ ፋኖና ስለ ኢትዮጵያ ፌደራል መንግስት ያደረጉትንና የወሰዱትን እርምጃ ማለት ነው እኔ በቀሌ ገርባን በደንብ ከተታተለዋለሁ በአካልም አቋሉ እንተዋወቃለን እንደዚህ ብሎ የተናገረውን ቪዲዮ ሜቢ እኔ ላይ ይችላል አላየሁትም ሊሆን ይችላል ግን አላየሁትም አልሰማሁትም እሱን ነገር እና ቪዲዮ ካለ ላክልኝ ፕሊስ ዮኒ በውስጥ እሱን ለማለት ፈልጋለሁ ሌላ ስለ ባንዲራ አሁን በፌደራል የተወከለው አረንጓዴ ቢጫ ቀይ ውስጥ ማህሉ ላይ ኮከብ ያለው ባንዲራ ከሆነ የኦኔግ ባንዲራ እሱ ብቻ እንደተከለከለ አድርጋችሁ ሆይ 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 አትበሉ የኦኔግ ባንዲራ ይኸውላችሁ እንዴ ትላንትናኮ የትግራይ ጦርነት ጊዜ ያረካ የዛሬ 6 ወር 7 ወር እኮ አዲስ አበባ ላይ መኪና ላይ ታስሮ በየቦታው የትግራይ ጦርነት ላይ እሱን ባንዲራ ይዛችሁ አይደል እንዴ ዘመቻ ምልክ ያላችሁ ሰው ምገለው የነበረው ዛሬ ካቢይ ጋር ስለተጣላችሁ ነው የተከለከላችሁት ኦሮሞ ግን 5 አመት ተከልክሏል የኦኔግን ባንዲራ ከያዝክ እንዳው ምንም የለም በስናይፐር አናት ነው መፈርሶ ዋርኒንግ ምናምን የለውም የኦኔግ ታውቃላችሁ የኦኔግ በጣም አርድ ነው እነሱም ስለሚፈሩት ኦኔግ መጣ ማለት የአዲስ አበባ ጉዳይ ነው የሚያሳስባቸው ፍንፍኔ ነው የሚያሳስባቸው ለዛ አብይ እንዳው የኦኔግን ባንዲራ ማንኛውም ሰው ያንድ አመት ጻልጅ የኦኔግ ባንዲራ ለብሶ ከወጣ ወዲያው ነው በስናይፐር የሚያስመጣው አሮጊት የ80 አመት አሮጊት የኦኔግ ባንዲራ ለብሳ ከወጣች ወዲያው ነው በስናይፐር የሚያስመጣው ችግሩ ምንድነው እኔ አሁን ኤቪደንስ ይዤ ተናገርኩ ነው የባንዲራ በዚህ ምክንያት እኔ መንግስትን አልለግፍም ደግፌ ማለት እኔ አብይ ስመጣ መቃወማለሁ ዛሬ መቃወማለሁ የትግራይ ጦርነት ሲጀመርም የተቃወምኩ ነበር እስከ መጨረሻው ለምን በጦርነት መጣ ምንም ነገር የለም ሌላ ወንድሜ ስለፋኖች እንደዚህ ከመጣ አይቀር ምናልባት ስለነካ ወራስ የአዲስ አበባን ጉዳይ ስላልክ በታሪክ አጋጣሚ ኢትዮጵያን ያስተዳደረ ያለው አሁን የብልጽግና መንግስትን በሊቀመንበርነት የሚመራው አብይ አህመድ አሊ የበሻሻ ተወላጅ ነው ከኦሮሞ አብራክ የወጣ ሰው ነው ኢትዮጵያን ወደ ግራም ወደ ቀኝም የመውሰድ እድሉ በእጃችሁ ሆኖ አገር ያስተዳደራችሁ ምንድነው ስለ አዲስ አበባ ጉዳይ ትልቅ ትኩረት አድርጎ ማውራት አገርን ያስተዳደራችሁ ወይስ አገር ያስተዳደረን ነው ብላችሁ አታምኑ አገር ያስተዳደረ ያለው ወይ አማራ ኮና አማራ ነው ወይ ትግራይ አብራክ የወጣ ነው ሚልም እምነት ካላችሁ እስኪ እሱንም ልስማና የአገሪቱ አጣፈንታ በእጃችሁ ስለ በወሳኝነት ሚና ላይ ዙፋን ላይ ተቀመጠ ሰው የኦሮሞ አብራክ የወጣ ሰው ሆኖ ያለ በአዲስ አበባ ጉዳይ ላይ በዚህ ደረጃ ትኩረት ማድረጉ ለምንድን ነው ያስፈልገው ቴንክ ዩ ቴዲ ይኸውልህ ለምሳሌ $10 አለኝ ልበል $10 አለኝ
ይሄንን 10 ዶላር የኔ ነው ሰጣለሁ ትለኛለህ ተጣለሁ ትለኛለህ ግን አስሰጠኝ እንደዛው ሰደው የኦሮሞን ጥያቄ ከኦሮሞ ህዝብ ጋር የሚጫወቱት እንደዛ ነው ስጠይቅ ግር ብሎ ስነሳ ሰጣለሁ መልስላለሁ ያሉ ማባበል ካልሆነ በስተቀር በልጽግና ወደ ስልጣን ከመጣ በኋላ ለኦሮሞ የመለሰለት አንድም ነገር የለም ከኦሮሞ ይልቅ ለፋኖ በጣም ተጠቅሟል ብልጽግና ድምጽ ይሰማል አይሮን ነው ድምጽ የሚሰማ ከሆነ ኔትወርክ ቀይ አብርቷል ግን ለፋኖ በጣም ተጠቅሟል ለፋኖ በጣም ተጠቅሟል ለፋኖ በተለያየ ጊዜ ሚሊየንስ ሰጥቶ አንድ ዶፍ ሚሊየንስ ሰጥቶታል ብርም ሆነ ማለት ነው አስታጥቆታል ኦሮሞን ግን ከመጣ ጊዜ ጀምሮ ይሄን ጥያቄ እርግጠኛ ሆኜ የምነግርህ ከብዙ የኦሮሞ ፖለቲከኞች ጋር ውላለሁ ከራከራለሁ ለአምስት የኦሮሞ ልጆች በጠይቅ ምናልባትም ብልጽግና እንደሚደግፉ አንተ ካልከው ጋር ይቃረናል አንድም የኦሮሞ ጥያቄ አልተመለሰም ብሎ አምነው በከፊል ብሎ ሊናገሩ ይችላሉ ፓርሻሊ መልሶታል የተቀረው ግን በሂደት ይታያል ብሎ ሊመልሱ ይችላሉ እንጂ አንድም አልመለሰም ካልክ ምናልባት ተገቢ ነው ብዬ አላስብም ምክንያቱም የተመለሱ ጥያቄዎች አሉ ብዬ ስለማስብ ነው በዝርዝር ነገረኝ ካልክ ልነግርህ እችላለሁ ግን የተመለሱ ጥያቄዎች አሉ አይደለም የኦሮሞ ጥያቄ የሌሎች ብሔር ብሔረሰቦች ጥያቄ እንኳን በከፊል የተመለሱ ነው ብለን በመናገርበት ሰዓት ላይ ቀደም ሲል የተከሳቹት ምንም የተመለሰ ነገር የለም ካልክ ግን ምናልባት አይጋጭብህ ቴዳ አንድ ነገር አለ ይኸውልህ ኦሮሞ ስፔሲፊካሊ ጥያቄዎች አሉት ስመጣ ስንታገል የነበሩ ጥያቄዎች ነበሩ አንድ የፍንፍኔ ጉዳይ ነው ሁለተኛ የአፋን ኦሮሞ ጉዳይ ነው ሶስተኛ የድንበር ወሰን ጉዳይ ነው አዲስ አበባ ዙሪያ ሆነ ክልል በየክልሉ ያለው ድንበር ማለት ነው ከነዚህ ማከል አንድም የተመለሰ የለም ገባ ቡናችንን ወርቃችንን ዛሬ ምንም ይኸውልህ ነገር አይደል አዲስ አበባ ውስጥ ትምህርት ቤቶች ተከፍተዋል አይቻለሁ በአካል ሜጄ ማለት ነው እነሱ ትምህርት ቤቶች ቾክ የላቸውም መጻፊያ ቾክ የላቸውም መባይ ሌላ ነገር ይቅርና ማለት ነው ማባቢያ ነው ለኦሮሞ ህዝብ ያደረጉ ያሉት ማባቢያ ነው አልመለሱትም ይኸውልህ እሱን ከመመለስ ልክ ያንን ጥያቄ የሚያቀርቡትን አንድ ባንድ ማስወገድና ማኮላሸትን ነው የተያዙትና አብይን ደግሞ ከቦ ያሉት እነማን ናቸው አብይን ከቦ አገርን ያስተዳደሩ ያሉት እነማን ናቸው ወደምሎ ደግሞ ተመጣለ ማለት ነው ሚኒስቴሮቹ ስንት ፐርሰንት ነው ኦሮሞ ትክክለኛ ኦሮሞ አገርን ከአብይ ጋር ነው ያስተዳደረ ያለው የአብይ አማካሪዎች ገባ ከአብይ ጋር ምስጥረኞች እነማን ናቸው ኤርፖርትን ውሰድ ቴሌን ውሰድ የኢትዮጵያ መከላከያን ውሰድ የኤርፎርስን ውሰድ አሁን ቼክ ማለት ትችላለህ እና ኦሮሞ ያ ሚዲያ ላይ የሚያመጡት ኦሮሞ ግር ብሎ ስነሳ የተወሰነውን ጎራ ለማረጋጋት የሚጫወቷት ኳስ በመድር የምትባል አይነት ነገር ነች እንጂ ለኦሮሞ ምንም ሊመልሱ አይደለም እንዴ ምርጫ ሲደርስ እኮ ዝም ብለህ ከሆነ እንዳለ ኦኔግንና ካፋውን እንዳለ ነው ያሰሯቸው ከዳውድ ኢብሳን ከኦኔግ መረራ ጉድናን ደግሞ ከካፋው መሪዎቹን ብቻ ያስቀሩና ሁለቱን ሌሎቹን እንዳለ በሺ ወደ ስንት ሺ 10 ሺህ የሚሆኑ የኦኔግና የካፋውን ተመራጮቹን በሙሉ አሰሩ ከዛ ማንም መረጥ ነው ከዛ ምርጫው አልፎ አጫሉን ገሎ ምናምን ከስንት ጊዜ በኋላ ለቀቋቸው እና እኔ አሁን ማስምሬ ምነግርክ ለኦሮሞ ምንም ያደረጉለትም ነገር የለም ደሞም ሊያደርጉልንም አይችሉም ለዛ እኛ ከኦላጋ ከጃልመሮጋ ይሄንን 5 አመት ከመጣበት ጊዜ ጀምሮ ትጥቅ አስፈትቷል ፋኖን ሲያስታጥቅኮ ኦኔግን ሲያስፈታ ነበር አይደል ፋኖን ያሰለጠነው ፋኖን ያስታጥቀው ፋኖን ያፈረጠመው ፋኖን ጀግና ኢትዮጵያ ጀግና ሱዳንን ገና ይወጋል ብሎ ፋኖን ልብ እንድል ያደረገው አብይ አህመድ ይባላል ያኔ እንግዲህ ኦኔግን በድሮን ሲደበድብኔ ነበር ኦኔግን ብቻ አይደለም ጫካውን ወለጋን ህዝብን አንድ ቤት 11 ሰዎች ያለቁበት 5 ሰዎች 9 ሰዎች ያለቁበትን እኛ ገና ተናግረን አንጨርስም ሚዲያም የለንም ይሄንን ሁላ ምናወራበት ወንድሜ ቴዲ እናንተ የኦሮሞ ትግል ባለጊዜዎች አሉ አማራም ባለጊዜ አለው ኦሮሞም
ወላይታም ስልጤውን ባለጊዜ አለው እነሱ ለማን ናቸው ያብይ የነ ዳንኤል ክብረት ባለጊዜዎች ናቸው በቪኤት በ8 ቪኤት ተከቦ የሚሄዱና በጣም የጠገቡ ባለጊዜዎች አሉ ኦሮሞ አይደሉም እነሱ አባይ እነሱ ኦሮሞ ናቸው ብላችሁ የምታስቡ ከሆነ ተሳስታችኋል ኦሮሞ ችግር ውስጥ ነው እንዳው በቲፒኤልኤፍ ጊዜ ያልተቸገረውን ችግር ኦሮሞ አሁን እየተቸገረ ነው በዚህ 5 አመት ውስጥ ለማለት ፈልጋለሁ ቴንክ ዩ እስኪ በዚህ ጉዳይ እኔ በተነግሩኝ ደስ ይለኛል ኢቨን እግዚአብሔር ራሱ የጠየቅነውን ጥያቄ ሁሉ ይመልሳል እንዴ እግዚአብሔር ራውን ለምሳሌ በግላችሁ ያልመለሰላችሁ ብዙ ጥያቄ አለና ቁም ነገር ብዙ ሁሉም ብሔር ብሔረሰቦች እዚህ ጋር እድል አልተሰጠንም ያልተመለሰልናል ይላሉ በፌዴሬሽን ምክር ቤት ተመዝግቦ የተቀመጠ 87 ብሔር ብሔረሰቦች አሉ በየጊዜው እየመጡ እዚህ የሚናገሩት ነገር አልተመለሰልንም ነው የሚሉት እና ያቻቻለን መሄድ አይሻልም ወይ ያቻቻለን ተመስገን ይያለን የተመለሰውን ደግሞ በጊዜ ሂደት እየተካካን እየጠየቅን ዋናው ሰላማችንን እያስጠበቅን ዋና የሚባሉ አንኳር ጉዳዮች ላይ የተወያየን ቀሪውን ደግሞ በጊዜ ሂደት ያሻሻለን የምንሄድበት ነገር ማሰብ አይሻልም ወይ የሚለውንም እየተናገራችሁ እንድታልፉ ነው ዛሬ ግን በዋነኛነት እንድትነካኩልኝ የምፈልገው አረንጓዴ ቢጫ ቀይ ባንዲራ ነው አመት ወጥቶ አመት በገባ ቁጥር የጭቅጭቅ መንስኤ እየሆነ ነው ያለው ሪሊ ማወቅ ፈልጋለሁ ብዙ ሰዎች ማወቅ ይፈልጋሉ ምንድነው ከዚህ ባንዲራ ጋር ተያይዞ ደሞዝ የሚከፈላቸው የመንግስት ጠባቂዎች ፖሊሶች ልዩ ኃይሎች ህፃናቶችን ሴቶችን አዛውንቶችን እያስቆሙ የሚያስወልቁበት ዋና አላማ ምንድነው የሚለውን እየነካካችሁልኝ ወደ መናገር ወደምትፈልጉት ብትሄዱ ይሻላልና ዋናው መርሳት የሌለባችሁ ከዚህ ባንዲራ ጋር ተያይዞ ያለውን ነገር እንድትነግሩን ስለምንፈልግ ነው ኤርመንድ ከትግራይ ሁለት ልጆች ጋር አንተን መጠየቅ ይቻላል አንድ ጊዜ አንተን ጥያቄ መጠየቅ ይቻላል ትቻለሽ ጥያቄ መጠየቅ ትቻለሽ ታራይ ሲደርስ ጠይቃለሁ ጠይቂ ከሶስት ጥያቄዎች ውጪ መልስልሻለሁ ብሔሬን እንዳትጠይቂኝ ሃይማኖቴን እንዳትጠይቂኝ የፖለቲካ አቋሜን እንዳትጠይቂኝ በተረፈ የፈለግሽው መልስልሻለሁ ከሰማይ በታች ያለው እንዴ ከይቅርታ ጋር አጠይቁኝ ያልከውን ጥያቄ ባጠቃላይ መልሱን እናቋለን ኦኬ ማን ነው የተናገረው አይ ዶንት ኖ ማን የተናገረው ሰው ማን እንደሆነ አላውቅም ምን ተጠይቀ ከዛውጭ የምትጠይቅ ነገር የለም ብሮ እኔ ማዋየት ነው ስራ እኔ ብቻ ስለሆንኩኝ ደግሞ ሴቶችን ያሳተፈ ቢሆን ብዬ እኔም ጠይቃለሁ ብቻ ኦኬ ሴቶች አለች በጣም ማከብራት መወዳት ጸደይ ከሴቶች አለች ብዙ የሴቶች ተሳትፎ የለም እውነትሽን ነው ጂጂ ጥሪ ያቀርባለሁ የሉም የሚወጡት እንደመታደሉ እንደምታዩ ነው ለሁሉም ብሔር ብሔረሰቦች ጥሪ ያቀርባለሁ ሁለት ሪዘርቭ አድርጌያለሁ ለትግራዮች እንኳን ምንድነው እየተዘናጋና ኤድመንድም ጆን ማጅላንም በቪዲዮ ይግቡ እኔ የሆነ ቦታ መሳን ስለመጣው ኤድመንድ ቪዲዮ አብሩ ሌሎች በቪዲዮ ነው ያወሩ ያሉት ለእናንተ የተያዘ ቦታ ነው እንናገራለን ካላችሁ ከትግራይ የፖይንት ኦፍ ቪው እናወራው ጉዳይ አለ ካላችሁ ልክ እነሱ አክብረው እንዳበሩ እናንተም እንድታበሩ በጌታ ፍቅር እንጠይቃለን ኦኬ ሰላም ቴዲ ደሞ ዮኒ አለው እግዚአብሔር ይመስገን ወጥስቲ አንተ ማን ነው ጂጂኬ ምን ኢሳም አማራ በጣም ብዙ ሰው ነው ሁላችሁንም ሰላም ላለሁኝ ቴንክ ዩ ቴዲ ስሰማችሁ ነበር ትንሽ ወጣ ገባም ብብልም ሰምቻለሁ ኦቨርኦል እና በጣም አሪፍ ነው እንደዚህ አይነት የተለያየ አመለካከት አስተሳሰብ ያላቸውንም ደግሞ ሰብሰብ አድርገህ አንዳንዴ ማወያየቱ ምልህ እንደ ዳዴም ቢሆን የመፍትሄ ሐሳብ ይሆናል በአንድ አይመጣም ግን እንደው በሂደት ሲለመድ ባህሉ ነው ለመጀመሪያ ግን እኔም አይቻለሁ ከባንዲራው ልነሳ ምክንያቱም አንተም በጣም ኢንፈሳይዝ ያረከው ባንዲራው ላይ ስለሆነ ከባንዲራው በጣም ደሞ ያዘንኩትም የአንዲት የ3 ነው የ4 አመት ልጅ የአረንጓዴ ቢጫ ቀይ ቀሚስ የለበሰች እንትኑን ያየሁት ፒክቸሩና ዛሬ ሳነበው ነበር ገርሞኝ ነው በጣም ሌላ ልብስ አምጡላት እስከዛ ድረስ ማረፊያ ቤት ቆያለች የሚል አንብቤ በጣም ገረመኝ አሳዘነኝ እንግዲህ አይ ቲንክ ይሄ በሰጥቶ መቀበል መርህ ውይይታችንን ብናረጋው ጥሩ ነው ሰጥቶ መቀበል ምን ማለት ነው ችግሩን ብቻ ሳይሆን መፍትሄውን ከሁሉም አቅጣጫ ያለውን ምንድነው አመለካከቱ ለምን የሚለውንም ብንዳስሰው የመፍትሄ ሐሳቦችንም ፍንጥቅ ለማድረግ ይረዳል አንደኛ በመሰረታዊ ነገር አሁን ኢትዮጵያ ውስጥ ያለው መቼም ፖለቲካ ስንል አሁን ዴፊኒሽኑ ልዩነት አለው ሌላ ሀገር ፖለቲካ ምን ማለት ነው ኢትዮጵያ ውስጥ ፖለቲካ ምን ማለት ነው ኮምፕሊትሊ ልዩነት አለው በኢትዮጵያ ኮንቴክስት ፖለቲካን ዲፋይን ካረገ ነው በዚህ በዓለም አቀፍ ደረጃ ያለውን ዴፊኒሽን ኮምፕሊትሊ ያጣ